ኃላፊነቱን ወስዶ ተረጋግቼ በስነ ስርዓት ወደ ሀገር እንድገባ ያደረገኝ ነው። አልሐምዱሊላህ። ምናልባት እሱ ኃላፊነቱን ባይወስድና ሀገር እስከሚገባ እኔ ኃላፊነቱን ወስዳለሁ ብሎ መኖሪያ ፈቃዱን ባያሲዝ ከፊሌ ስለሆነ እስከ 5 ቀን ከፊል ሊሆን እስከዛ ካልወጣሁ እሱ ተጠያቂ ሊሆን በ3 ቀን ነበር ያሉት። ትንሽ ለ5 ቀን አደረጉት እና በዛ መልኩ ነው። ሁላችሁም የምትፈልጉት ራሴ ነው የምቆርጠው፣ ሁሉንም ራሴ ነው የምቆርጠው። አቡዬ እንዴት ነው የምንገናኘው ታዲያ? ያኛው ስልክህም ይሰራል፣ ዋትስአፕ ላይ ይሰራል። በቃ እንደገባሁኝ የኢትዮጵያ ቁጥሬን አለ። የኢትዮጵያ ቁጥር በኢትዮጵያ ዋትስአፕ በኃይል አለሁኝ ወይም የማዘር ቁጥር የለም አለኝ ወይም ደግሞ ከአዲስ አበባ የደወለልህ ባለፈ ጓደኛ ልብሱን ያስላከልህ። አዎ እሺ አቡዬ እውነት ተሰምቶኛል። የእውነቴን ነው የምልህ ማርያምን ብቻ አምላኬ ይጠብቅሃል። ማርያምን አቡዬ ያጋጥማል ወንድሜ እኮ የሰው ሀገር ነው። ምን ሁላችንም እኮ ምን እንደሚያጋጥመን አናውቀውም። ነዋሪዎች አይደለንም። ሞት ሳለ አይደል እንኳን ሀገር መልቀቅ ይሄ ምን የሚያስለቅስም አይደለም። ስለዚህ በሄድ ሀገሩ ነው፣ ቤተሰቡ ጋር ነው፣ ልጆቹ ጋር ነው የሚሄደው። ስለዚህ ዱዓ ማድረግ ያለብን ምንድነው እዚያ ሄዶ እንዲቀናው፣ መልካም ነገር እንዲያጋጥመው፣ ከዚህ የተሻለ ህይወት እንዲገጥመው፣ ፈጣሪ ከክፉ ነገር እንዲጠብቀው እንጂ ማልቀስ ምን ማለቱ ትርጉም የለውም። ሁሉም ዋስትና የለውም እኮ ሲጀመር የሰው ሀገር የሰው ነው ሁሉም ጊዜውን ጠብቆ የሚለቅ ነው እና አስወጣው በቃ። አቡዬ እወድሃለሁ፣ በጣም አከብርሃለሁ። ማርያም እሺ እንግዲህ ቤተሰቦች ሰያን እንደሰማችሁት ነው ያለውን ነገር ያብራራላችሁ። አምጣው ስላላችሁኝ ይሄው እንግዲህ ሐሳቡን ገልጾላችኋል። በግል ቁጥሩ እየገባችሁ ማናገር ትችላላችሁ እሱ አንድ እውነት ግን መናገር የምፈልገው አቡ ኢትዮጵያ ሰዎች ክሩዬ አብሽሮ አይዞ ጌታ ይዣችኋል። አይዞ ተመጣው እዛው ነው የምመጣው። እንገናኛለን። ይዣችኋለሁ። ክርስቲያኖች ዝም እንዳትሉት በእናታችሁ። ኧረ እሱ ችግር የለውም ሁሉ ሲያረጋ ነበር። እኔ ፈጣሪ አልኩኝ እንጂ እሺ አባቴ የእውነት በጣም ስለተሰማኝ ድምጼ እንደዚህ ራሱ ተቀይሮ ሰምተው አታውቅም። አቡዬ አንተ በጣም እኔ እንጃ መልካም ሰው ነህ። መልካምነትህን አይቶ ጌታ ይርዳህ የኔ አባት።
መልካም ሰው ምንም ልል አልችልም። በቃ አቅም የለኝም። አቅም ቢኖረኝ እግዚአብሔር መቤቴ አቅም የለኝም። ምን አደርገዋለሁ? ኧረ አይዞህ ማክሮዬ፣ ችግር የለውም። አይዞህ ወንድሜ፣ ምንም የሚያስፈልግ የለ፣ ሁሉም ሰላም ነው። እንገናኛለን። እመጣለሁ። አንተ ቤት ነው የምመጣው ኢንሻአላህ። ምንም ችግር የለውም። እሺ አቡዬ፣ ኔትወርክ የለኝም መሰለኝ፣ ድምጽ ይቆራረጣል። እሺ